አንዳንዴ ገራሚ ሁኔታ ነው እየተስተዋለ ያለው። ምክንያቱም በቃ ይሄ የኔ አቅልሃለሁ፣ እኔ ያልኩህን ስማኝ፣ እኔ ነኝ የምመራህ፣ መብትህን የማውቀው እኔ ነኝ፣ የምትበላውን የማውቀው እኔ ነኝ፣ የምትለብሰውን የማውቀው እኔ ነኝ፣ ይህን ልበስ፣ ይህን አትልበስ፣ ይህን ተናገር፣ ይህን አትናገር የሚለው የመንግስት የአስተዳዳሪዎች ተብዮች ፖሊሲ ስርዓት ዛሬ ደግሞ አልፎ መጥቶ ትዳር የምትመርጡት በዚህ ነው። ትዳር መምረጥ ያለባችሁ እኔ አቅልሃለሁ። ፖለቲካው እዚህ ድረስ ሄደ። እንግዲህ ትዳር መምረጥ ድረስ። አዎ አረንጓዴ ቢጫ ቀይ ያለው ልብስ አትልበሱ ሲባል ዘመናዊ አፓርታይድ ነው ብለን ዝም ብንልም እንደ በገና በትዳር አማካሪነት አንዳንዴ አንድ ጠቅላይ ሚኒስትር ካሉበት ቦታ ወርደው የሁሉንን ያውቃለሁ ባይ ምክርና የሁሉንን ያውቃለሁ ድርጊት ፈጻሚ ሲሆኑ ክብርም ይነሳል፣ ክብርም ያሰጣል። ሴቶች ወንድ ስትመርጡ እንደዚህ አድርጉ ምናምን ነገር ብሎ መግለጫ መስጠት ከአንድ ጠቅላይ ሚኒስትር ይጠበቅ ይሆን አላውቅም። ከምንም ወሬ ጋር ቢገናኝ አይገናኝም። በሴቶቹም ሆነ በወንዶቹ ህይወት ያን ያህል ገብቶ መፈትፈት አይችልም። ያን ያህል ገብቶ መፈትፈትም ጥሩ አይደለም። አንድ ጠቅላይ ሚኒስትር ሀገር መምራት እንጂ ወርዶ ተራ የግለሰብ ቤት መምራትና ሚስትህንም እኔ ካልመረጥኩልህ ባልሽንም እኔ ካልመረጥኩልሽ አይነት የኔ ያቅልልሃለሁ ፖለቲካ ጥሩ አይደለም ብዬ ነው የማስበው። ይሄ የግል አስተያየቴ ነው።